ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ማሳያችሁ ፕራክቲካሊ ፒክስል ላብን ከፍተን ነው። የዛሬው ፓርት ቱ
ዝብርቅርቅ በዚህ ጋር ሌላ ነገር ጽፈን ብዙ የዲዛይን ስህተት አላችሁ እና ዝብርቅርቅ ያለ መሆን የለበትም። ባላንስ ማለት ሲሜትሪካል እና አሲሜትሪካል የሚባል ነገር አለ። እነሱን ጠብቆ መስራት አለባችሁ ማለት ነው። ስለዚህ የግራይድ ጥቅም ይሄ ነው። ደግሞ በምሳሌ ስናየው እንረዳዋለን። ስለዚህ እችን እንነካታለን። ይሄንኛው ዙም ናት። ይሄ ዙም ማለት ለምሳሌ ጋላሪ ውስጥ ገብተን ፎቶ ስናሰፋ ስናጠብ አለ አይደለ? ልክ እንደዛ እያደረግን እንትን እንላለን። የምንፈልገው ላይ አድርገን ዙሙ እስከዚህ ድረስ እንዲሆንልኝ ከፈለግን ይሄን መልሰን እናጠፋዋለን። ከዛ ዙም እንደሆነ ይቆይልናል ማለት ነው። መልሰን ዙሙን ለመቀነስ እናበራና እንቀንሳለን ላይክ ዚስ ማለት ነው። ኦኬ ይሄ ዙም እና ዙም አውት እና ዙም ኢን እንደማድረግ ነው ማለት ነው። በመቀጠል ይሄንኛው አንዶ ለማድረግ ነው። የሰራነው ስራ ለመመለስ የጠፋብን ነገር ካለ ወደ ነበረበት ለመመለስ የምናደርገው ነው ማለት ነው። ኦኬ ይሄ ደግሞ የራሱ የሆነ ኮትስ ይሄ አባባሎች ምናምን ለመጻፍ ስንፈልግ የምንጠቀመው ነው ማለት ነው። ላይክ ዚስ ይሄ የራሱ የሆነ ነው ያለው ማለት ነው። እችኛይቱ አሁን ቴክስት ስናስገባ መጣልና እችኛይቱ ድሌት ማድረጊያ ናት ማለት ነው። እችኛይቱ ኤዲት ማድረጊያ ናት። እዙ ላይ ኤዲት ማድረግ እንችላለን እችን ነክተን ማለት ነው። በመቀጠል ይሄ ቴክስቱን ሳይዝ መጨመር እንችላለን ማለት ነው። ሳይዝ መቀነስ መጨመር እንችላለን። ብዙ አማራጭ ነው ያለው። ይህንን ቴክስት ቱሎች ውስጥ ስንገባ በደንብ አስረዳችኋለሁ። ስለዚህ እዚህ ጋር እቺ ዋናዋ እዚህ ላይ ያሉትን ለማስረዳት ስለሆነ እችኛይቱ ኤዲት ለማድረጊያ ናት ማለት ነው። ይሄኛው ድሌት ለማድረጊያ ነው ማለት ነው። ኦኬ ስትሉት ድሌት ያደርግላችኋል። በመቀጠል ቅድም የነገርኳችሁ እዚህ ሶስቱ ነጥብ ውስጥ ያለው ነገር ይሄ ሴቭ የምናደርግበት ነው። እዚህም ውስጥ አለ ማለት ነው። ይሄንኛውም ሼር ለማድረግ ሴቭ ለማድረግ ይሆንና ማለት ነው። እችኛይቱ በፕሮጀክት እንዲቀመጥ ለማድረግ እንችላለን። ኦር ደግሞ ሴቭ አስ ኢሜጅ ብለን ሴቭ እናደርገዋለን ማለት ላይክ ዚስ። ይሄንን አሁን ሴቭ አስ ኢሜጅ ብናደርገው ሶስት አይነት አማራጭ መጣልን ማለት ነው። ሶስት አይነት አማራጭ እዚህም ውስጥ አለ ሴቭ ማድረጊያ፣ እቺም ሴቭ ማድረጊያ ናት። ይሄንኛውም ሴቭ ማድረጊያም አለ። ፕሮጀክትም እንደ ፕሮጀክት ስም ሰጣችሁት ኦኬ ስትሉት የሰራችሁት ስራ ጀምራችሁ ወይም ደግሞ ያልጨረሳችሁት ስራ እዚሁ ላይ ታገኛላችሁ ማለት ነው። ከዛ ኤዲት ማድረግ ብቻ ነው። ማይ ፕሮጀክት ላይ ገብታችሁ ኤዲት ማድረግ ብቻ ነው። በመቀጠል ይሄ ፕላስ ምልክቱ ቴክስት፣ ከረንት ዴት የዛሬውን ቀን የምንሰራበትን ቀን እዚሁ ላይ ያስገባልና ስቲከር፣ ሼፖች፣ ፍሮም ጋላሪ። ሌላ ደግሞ ፍሮም ጋላሪ ፎቶዎች ምናምን መጠቀም ስንፈልግ ፍሮም ጋላሪ በዚህ ማስገባት እንችላለን። ድሮ ደግሞ ይሄ ደግሞ ለምሳል ነው የሚሳል ነገር ይሄ ቴክስት ለማስገባት ማለት ነው። ዘን ከላይ ያሉት እነዚህ ቱሎች ጥቅማቸው ይህንን ይመስላል። ወደ ስረኞቹ ስንሄድ ይሄ የመጀመሪያው አይከን ያለበት ይሄ ሶስት ክብ ያለበት ማለት ነው። እነዚህ አሉ። እነዚህ ምንድናቸው? የራሱ የአፕሊኬሽኑ ዲዛይን ሲደረግ የተሰሩ ባክግራውንዶች ናቸው። ይህን ኦኬ ያን መቀያየር እንችላለን ማለት ነው። ከፈለግን እነዚህ ከተመቹን የተመቸንን በሚመችን እንትን ማድረግ እንችላለን። ግን እኔ የምመክራችሁ የራሳችሁን ክሪኤቲቪቲ እንትን እንድትሉ ያን ያክልም አስፈላጊ ነው አስፈላጊ ነው ብዬ አላስብም። ሌሎቹ ማለት ነው። ኦኬ ከዛም ዝም መጀመሪያው ላይ ታርጉና ከዛ በመቀጠል ምንድነው ዘን ሁለተኛው ላይ ምንድን አለ? ኤ አለ። ኤ ምንድነው? የቴክስት ቱሎች ነው። አጠቃላይ የቴክስት ቱሎች እዚህ ውስጥ ነው ያሉት እያንዳንዱ ነገር ማለት ነው። ይሄ ወደ ጎን ስትሉት የቴክስት ቱሎች ሙሉ የቴክስት ቱሎች ናቸው እነዚህ። አሁን ይሄንን እንደዚህ ኤዋን ስንነካ ይሄ ይመጣልን ቴክስቱ እዚህ ጋር ክሊክ ስለተደረገ ነው ስለተነካ ነው። እንደዛ አድርገን ባክግራውንዱን ስንነካው ይጠፋል። ይሄ ቴክስቱ ላይ ያለው ነገር ይሄ ባክግራውንዱን አሁን ስነካሁት ይሄንን ማለት ነው። ይሄንን ነካሁት። አሁን ባክግራውንዱ ስነካ ጠፋ። ስለዛ ኤ ውስጥ ስንገባ ቴክስት ማስገቢያ ነው የሚመጣላ። አያችኋ? እዚህም ውስጥ ቴክስት ማስገቢያ አለው። ይሄንኛው ደግሞ
ፌሶቹን እንድታውቋቸው ነው የምትገቡበትን እያንዳንዱን እየነገርኳችሁ ነው። ስለዚህ ቴክስት ነገር ማስተካከል ሲፈልጉ ያው ውስጥ ገብታችሁ ግን ይሄ ክሊክ መደረጉን እንዳረሱ። ይሄ ቴክስቱ ክሊክ መደረግ አለበት። ዘን ነው ይሄንኛው ቱሎቹ የሚመጣላችሁ ማለት ነው። ቱሎቹ የሚመጣላችሁ እነዚህ ቱሎች በነገራችን እችኛይቱ የላይኛዋ እችኛይቱ ምልክት ስንነካት ይመጣል። ላይክ እነዚህ ኤዲት ማድረግ ፈልግ ይሄም ኤዲት ነው፣ ይሄም ኤዲት ነው። ኦኬ ይሄንኛው ሴንተር ምናምን ማድረጊያ ነው። እዚህ ጋር አለ ይሄንኛው ማለት ነው። እና እነዚህ ሁለቶቹ ደግሞ ቱ ፍሮንት እና ቱ ባክ የሚሉት ናቸው። ከለር ነው አንደኛው ደግሞ ሮቴት ማድረጊያ ነው፣ አንደኛው ኮፒ ማድረጊያ ነው፣ አንደኛው ይሄንኛው ሳይዝ ነው ማለት ነው። ስለዚህ ከስርም ያሉት እዚህም ላይ ማግኘት ትችላላችሁ። ሞር ግን ይሄንኛው የስርኞቹ ናቸው በሰፊው በደንብ ለመስራት የሚቀላችሁ ማለት ነው። እነዚህ እያንዳንዱ ማለት ነው። ሶስተኛ ላይ ያለው ምንድነው? ይሄን ስንነካው ስቲከር ማስገባት እንችላለን። ፎቶ ማስገባት እንችላለን። ኢምፖርት አድርጋችሁ ድሮ ማድረግ ትችላላችሁ። ላይ ቅድም እዚህ ጋር እንዳልነው ማለት ነው። ይሄ ድሮ ሸፕ ስቲከር ቴክስት ያልነው ዋላ ቴክስት ብቻ ነው። ይሄ ፕላሷ ላይ ያለው ቴክስት ተጨምሯል። ስቲከር አለ፣ ሸፕ አለ። ፍሮም ጋላሪ ማስገባት ትችላላችሁ። ድሮ ማድረግ ትችላላችሁ። ይሄንኛውም ሶስተኛ ላይ ያለው ስቲከር ማስገባት ትችላላችሁ። ፎቶ ኢምፖርት ማድረግ ትችላላችሁ። ድሮ ማድረግ ትችላላችሁ። ሼፕ ማስገባት ትችላላችሁ። ሌላም ዲዛይን የሚባል ነገር አለ። አሮዎችን መጠቀም ትችላላችሁ። ኦኬ ሶስተኛ ላይ ያየ ነው ይሄ ነው ማለት ጥቅሞቹ እነዚህን ይዟል በውስጡ። ይሄ አራተኛው ላይ ያለው ደግሞ ምንድነው? ይሄ ሁሉንም የባክግራውንድ የያዘልን ነገር ነው። ባክግራውንዳችንን ከለሩን ለመቀየር ከፈለግን የምንፈልገው ከለር ካለ አንድ ከለር ከሆነው እንደዚህ መጠቀም እንችላለን እየቀያየርን ማለት ነው። እና ግራዲየንት የሆነ ቀለም ደግሞ ከፈለግን ግራዲየንት ማለት እንደዚህ አይነት ቀለሞች ናቸው። ሁለት አይነት ነገር የሆኑ ማለት ነው። ግራዲየንት ብዙ ነገር አለ። እዚህ ውስጥ ገብታችሁ እያስተካከላችሁ መስራት ትችላላችሁ። ላይክ ዚስ እንደዚህ ያደረጋችሁ ማለት ነው። ግራዲየንት ማለት እንደዚህ ነው። ስለዚህ ኖርማል ከለሮቹን ደግሞ ይቀይራችሁ መስራት ከፈለጋችሁ የአንድ አይነት ከለር አድርጋችሁ ራይት ትላላችሁ ማለት ነው። ሁለተኛው ደግሞ ትራንስፓረንት ነው። ይሄንኛው ትራንስፓረንት አሁን ለምሳሌ ቴክስቱ አለ። ቴክስቱን ጽፈ ነው ይሄንን ሴቭ ብናደርገው ይሄ ቴክስቱ ብቻ ነው ሴቭ የሚሆነው። ከዛ የምንፈልገው ነገር ላይ ስናስገባ ምንድነው ቴክስቱ ብቻ ይገባልና ማለት ነው። ባክግራውንድ የሌለው ምን የሌለው ቴክስት ማለት ነው። እሺ እዚችኛው ፓርት ላይ ኢሜጅ ሳይዝ አለች። ላይ ከላይኛው ቅድም እንዳሳያችሁ ማለት ነው። ኢሜጅ ሳይዙን እዚሁ ላይ ኤዲት ማድረግ ትችላላችሁ። ኦንሊ ኢሜጅ ሳይዙን ብቻ ነው። ላይክ እዚህም ላይ አለ ኢሜጅ ሳይዝ። ኦኬ ፎቶ ገብቶ በነበር ደግሞ ክሮፕ ማድረግ ትችሉ ነበር። የገባ ስለሌለ ነው እንጂ ክሮፕ ማድረግ ትችላላችሁ። ይሄንኛው ኢሜጅ ነው። ኢሜጅ ማለት ሌላ ኢሜጅ ሳይሆን ይሄ ቅድም ያየናቸው ጽሁፍ ተጽፎባቸው ያየናቸው የለም ባክግራውንድ ከፈለግናቸው እነዚህን መጠቀም እንችላለን ማለት ነው። በመቀጠል ከጋላሪ ማስገባት እንችላለን። ከጋላሪ ነገር ግን እዚህ ውስጥ ያሉትን እያንዳንዱ ለባክግራውንድ ብቻ ነው። ማንቀሳቀስ አንችልም፣ መቀየር አንችልም። ከላዩ ላይ ወይ ሸፕ ነገር አስገብትን ካልሸፈነው በስተቀር ምንም እንትን የሚባል ነገር የለውም። እና ከካሜራም ደግሞ ማስገባት እንችላለን ማለት ነው። ላይክ ቅድም ከላይ የነገርካችሁ እኛይቱን ነክታችሁ ከዩዝ ካሜራ ዩዝ ኢሜጅ ፍሮም ካሜራ የሚለው እዚህም ጋር አለ ማለት ነው። ወደ መጨረሻው ስንገባ እዚህኛው ላይ ደግሞ የባክግራውንዱን እያንዳንዱን ከለሩን ኦር ደግሞ ከለር ባላንስ አሁን ለምሳሌ ኮንትራስቱን ጨመር ነው ይሄ ዋለ። ስለነዚህ በላይቭ ሲዝናችን አስረዳችኋለሁ። ብራይትነስ አለ። ብራይትነሱን ቀንሰው፣ ሳቹሬሽኑን ጨምረው። ኦኬ ቪጂኒቲውን ስናበራው ደግሞ ላይክ ዚስ እንደዚህ ማለት ነው። የየትኛው ነው? የባክግራውንዱን ብቻ ነው። እና እነዛ አሁን እኔ ዝም ብዬ ጨመር አደረኩት።
ሀታ እኔ እንደዚህ ነው እንደሚሰራው እስከምትሉ ድረስ ማለት ነው። ራሳችሁን ታውቁታላችሁ። በቃ ምን ያክል እንደሆናችሁ የምትሰሩት ስራ ራሳችሁን ታውቁታላችሁ። እናንተ ክሬቲቪቲ የራሳችሁን ክህሎት ብቃት ኖሯችሁ ለመስራት ከሞከራችሁ ሌሎች ነገራቶችም አሉ። አሁን ዘመኑ ኤአይ ነው። ኤአይ የኛ ሙያ ይቀማናል አይቀማንም፣ ሰው ተፈላጊነት ይቀንሳል የሚል ስጋት አለ እና ስለዚህ በዛ ልክ የሰው ሰራሽ አስተውሎትን እንበልጣለን አንበልጥም ብላችሁ መሆን አለባችሁ እና እያንዳንዱ የምታዩትን ነገር ለመሞከር ጣሩ። ሞር ጥረት ያስፈልጋል። በዚህ ላይ ደግሞ ኮንሲስተንት ያስፈልጋችኋል። ዲሲፕሊን ወስዳችሁ የየራሳችሁን ብቃት መደጋገም አለባችሁ። የሚያስፈልጋችሁን ነገር ካለ በዩዘር ኔም በኩል ጠይቁኝ። አብሽሩ፣ ተጠናከሩ። ቀጣይ በሌላ ቪዲዮ እመጣለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።